የስዊድኑ አንበሳ ያጋሳን ያራዳ ልጅ ወደ ቦታ ይመጥቻለሁ አሁን እኔ ነው ተራው ብሏል ቪክቶር ኮሬሽ ምንም ጥያቄ የለውም 26 ከገባ እኔ ውጪ ወደ ውጪ ብሏል አርሰናል ጋር መንገድ ሀገር ልታይ ትችላለህ እኔ ግን አሁን መጥቻለሁ ወደ ወንበሩ እያለ ነው ያራዳ ልጆች ምንም ጥያቄ የለውም የመጣበት ክለብ የሚናገር ነው ከስፖርቲንግ የሚመጡ ተጫዋቾች ወዛቸው እየታየ ነው ያራዳ ልጅ ማለት ነው ወደዚህ የለውም ነው ማለት ኢዜ አመቱ ሙሉ አስቀምጠው ለሁለት ጨዋታዎች ግን ወሳኝ ነው ቶተናም ላይ ሊሰማህ የማይችለው ተጫዋች ቢኖር ኤቨሬቼ ነው ያራዳ ልጆች ማለት ነው የሚካኤል አርቴታው ሰራዊት ተንገዳገደ እንጂ አልወደቀም አቡሻ እነን ማስተዋል አለብህ እስቲ ለ5 ነጥብ ልዩነት አለ መሃል ላይ ማለት ነው ቀሪው ጨዋታ እስካልተደረገ ድረስ ለመያዝ አስቸጋሪ ነው ያራዳ ልጅ ምክንያቱም ይሄ ፕሪሚየር ሊግ ነው አቡሻ አርሰናል ቶተናምን በገዛ ሜዳው ላጨው ዋው አርሰናል ይሄ ነው የዋንጫ ቡድን ይሄ ነው የዋንጫ ተፋላሚ አርሰናል ቶተናምን ዱቄት አደረገው 4-1 ሲጀመር ለንደን ደርቢ የሚባል ነገር የለም ቶተናምን ሁሌ ባገኘው ቁጥር ይቀጠቅጠዋል አረ በስማም ሲጀመር ጨዋታው የነበረው ማለት ነው ኢዜ ቨርሰስ ስፐር ነበር እጅግ በጣም የሚያስገርሙ ይሄ ተጫዋች ባለፉት 2 ጨዋታ ማለት ነው ቶተናም ላይ ብቻውን 5 ጎል አስቆጥሯል 5 ጎል ዛሬም ጎሎቹ እጅግ በጣም የሚያምሩ ጎሎች ነበር እንግዲህ ያስቆጥረው ማለት ነው ዋው ኢዜ አረ ጆክሬሽ 2 ጎል አስቆጠረ እጅግ በጣም የሚያማምሩ ጎሎች ነው እንግዲህ ዛሬ አስቆጥረው በተለይ የመጀመሪያው ራሱ ነፃ የሆነ ኳስ ነበር እጅግ በጣም የሚያምር ጎል ያስቆጥረው አራተኛውንም እንግዲህ ያስቆጥረው እሱ ነበር አረ ጆክሬሽ እየተመለሰ ነው እየመጣ ነው 2 ጎል ዛሬ ይመቸው ከምሬ ነው ብላችሁ ባይዜ አርሰናል የሚገርም ጨዋታ ነበር ያደረገው እንዲህ ቶተናሞች አሪፍ እንቅስቃሴ አድርገዋል ማለት ይቻላል ፈርስት ሃፍ ሰከንድ ሃፍ ላይ ግን እጅግ በጣም ተበልጠው ነበር ግን ካለሞኒ ያስቆጠረውን ጎል የመጀመሪያውን አለማድነቅ አይቻልም ዋው እጅግ በጣም የሚያምር ጎል ነበር ሁለተኛው ግን ፋውል ተሰርቶበታል በሚል ነው እንግዲህ ማጋለሽ ላይ የተሻረው ኳሱ ያን ያህል ልክኪ ትንሽ አጠራጣሪ ነበር አሳማኝ አይደለም የሚለው እናንተ እሱ እንዴት ተመለከታችሁት ማለት ነው ለማንኛውም ግን አርሰናል ዱቄት ነው ያደረገው በቃ ቶተናምን አላስተረፈውም ለንደን እኔ እንጃ ደርቢ የሚባል ነገር አለ እንዴ አረ በስማ ሁሉንም ያናዳቸዋል ሲጀምር ይሄ ክለብማ ቶተናም የተባለ ክለብ ሞቶ ማይተኛው ለሲቲ እንጂ ለአርሰናል አይደለም ለማንኛውም አርሴ ፋሚሊ ይመቻችሁ ኮንግራ ኢዜና ዮኬሬሽ በማያገባችሁ ለምን ነው የምትገቡት? ለምን እንዲህ መሆኑ ለምን አስፈለገ? ኢዜ እንዲህ ማድረግ ለምን አስፈለገ? ዮኬሬሽ እሺ ጀማው ቤት ገብተናል እንዴት አይነት እርከት የሚያረግ ኳስ እንዳየን ማንዬ ምን አይነት ኳስ ነው ያየነው አርሰናል ውስጡ ላይ እኮ የተደበቀ የታመቀ ነገር እኮ እንዳለ እኮ ግልጽ ነው ግን እንዴት ነው የሚያወጣው መቼ ነው የሚያወጣው ነው ደጋፊዎቹ ማወቅ ያልቻሉ እንጂ አለ እኮ ኒውክሌር እኮ ነው ይሄ ቡድን እኮ ሲፈነዳ እናት የወለደችው ማንም ሊቋቋሙ አይችልም ማንዬ ይሄንን ደግሞ በቀጣይ ደግሞ ቼልሲም ጨዋታ ላይ ተግብሮ እንደሚያሳየኝ በጣም እርግጠኛ ነኝ ጀምአው ዛሬ ጨዋታ ላይ እንግዲህ ልክ ጨዋታው ከጀመረ አንስቶ የመጀመሪያ 30 ደቂቃዎቹ አካባቢ ላይ ተደብቆ የነበረው ኤዜ በጣም አስከፍቶ የነበር ጀማው ግን ቀስ እያለ ከጨዋታ ራሱን ማለት ነው ከቲምቡ ውስጥ እየከተተ ሄደና ማለት ነው ማን ያረካኝ ነው አረካኝ ቶተንሃም ጋር ብቻ ነው ይሄ ልጅ መጫወት ያለበት በቃ እንዲህ ከሆነ የምሬን ነው ማለት የሚገርም ፐርፎርማንስ እያሳየ የሚገኘው ከቶተንሃም ጋር ስንጫወት ነው ከዛ በተጨማሪ ደግሞ አብሮት ያለው ዴክለር ራይስ ጀማው ጨዋታ ላይ አጥፍቶ እኮ ነው ማለት ግን እንዴት ቡድኑን ሞቲቬት ሲያደርግ እንደነበር አይታችሁታል ማን በቃ ማለት የሊደርሺፕ ኳሊቲ ያለው ተጫዋች ነው እኔ የቡድኑን ስፒሪት እንዳይረበሽ በማለት አርቴታ ሰግቶ ነው እንጂ ካፒቴኑን ለምንድን ነው ማይሰጥ በቃ ማለት እኔ ተሳስቶ እንዴት ሞቲቬት ሲያደርጋቸው እንደነበር አይቼ በጣም ነው ያስገረመኝ ማንዬ አንተ የአርሰናሉ መሪ አንተ ነህ በጣም የሚገርም ጊዜ ነው ያሳለፍነው ጀማው ቫምዳስ ላይ የነበራችሁ የመጣችሁ ጀማዎች በሙሉ ቴንኪው ቆንጆ ጊዜ አሳልፈናል ጀማው ገና ቼልሲ ላይ ምን ደግሞ ይሆናል ይሄንን ጊዜ ቼልሲ ላይ በከባዱ ነው የምንቀውጠው ይመቻችሁ ኢዜ ምን አይነት አስገራሚ ተጫዋች ነው ፓ ከቶተናም ጋር ያለው ችግር ምንድነው ባለፈው 3 አገባባቸው ዛሬ 2 አገባባቸው ኮመን ሴክሽኑን በኢዜ ፎቶና ስም አጥለቅልቁት ገነርሳውያን በቀል ማለት ይሄ ነው ብራዘር ይሄ ጨዋታ ትምህርት ነው ለናቁ ሰዎች እንደዚህ ነው በስኬት ነው መበቀል ያለበት በጸብ ሳይሆን በስኬት ነው መበቀል ያለበት ያራዳ ልጅ አርሰናል ዋንጫ እንዲበላ ኢዜ ቤስት መሆን አለበት ኢዜ ቤስት ከሆነ ነገሮች ጥሩ ናቸው
3 እና 4 ዋንጫ ልንበላ እንችላለን። ይህን ቪዲዮ ለአርቴታ ላኩለት። ላይክ፣ ሼር፣ ሪፖስት ይደረግ። ኮንግራጁሌሽን ገነርሳውያን። ቆይ ቶተናም በግል ያደረሰበት ነገር አለ እንደ ኤዜ ላይ ቆይ ምን አድርገውት ነው እንደዚህ የሚቀያየሩ እነሱ ላይ? ኧረ በስመ አብ! ይሄ አሁን ደርቢ ነው። ይሄ ደርቢ ነው የሚባል ማን ያምናል? እስቲ በስመ አብ! 4-1 ቅጥቅጥ ቶተናም በወረደ። ይሄ ቲም ይውረድ በቃ ምንም አያስፈልግም። ሚኮ ስፐርስ በቃ ወርዷል ቲም 4-1 ቅጥቅጥ። ለቋጠሩ ራሱ አይመችም በቃ ኤዜ። እኔ ግን የኤዜ ነገር ፐርሰናል የግል ነገር ካለ በውስጥ ተጻጻፍ፣ በመነጋገር ምናምን ፍታ። እንደዚህ አይነት ነገር እንዲህ የመድፈኛው ወኔ ማለት ይሄ ነው ምልህ። እዛ ያለው አርሰናል ጠብቁኝ አለ፣ አላሳፈረንም። እኔም ደግሞ ከደጋፊያ ከክለባችን ጎን መሆን አለብን ብለን አሳይታችሁኛል። እዛ አዶት የመጣችሁ ቤተሰብ እናቴ እንዴት እንደኮራውኝ ማለት 4-1 ማለት አሁንም ደርሶ መልስ 4-1። ኤዜ ግን ምንሼ ነው? ምን ቀብድ ተቀብሏችኋል? ለምንድን ነው ሚኮ እስቲ ንገረኝ። ለምንድን ነው ኤዜ ገብቶ ሚልህ? ለምንድን ነው በአርሰናል ማሊያ ቪክተር ዮከሬዝ እንደ ዛሬ ተጫውተሽ አታውቂም? እናቴ ሊንካፕ ፕሌይ ብትይ ምናምን ባይዘዌ ማለት ነው። ዮከሬዝ ካስተዋላችሁ እንደ ማቴታ አይነት አጥቂ ነው። እንደ ማቴታ አይነት አጥቂ ስለሆነ ከኤዜ ጋር መግባባት ሲጀምሩ እዚህ 1-2 ሹት ምናምን አለቀልህ ነው የምልህ። አለቀልህ ማያዝ ሹት ነው እኮ የሚመታው ዮከሬዝ ማለት ማያዝ ሹት። እንዴት አባታችሁ እንዳኮራችሁኝ ማለት ነው። ሃንግማን ጠብቂ፣ እንደለመርሽው ትፎክሪያለሽ ለምትገረፊው ማለት ታውቂያለሽ እኮ ውስጥሽ ልብሽ ያውቀዋል፣ ፊንጥጣሽ ያውቀዋል ልትቀዝኒ እንደሆነ ማለት አስቀዝንሻለሁ ነው የምልሽ። ሃንግማን ጠብቂ፣ እዛው አዶት ይደገማል። መንፈሱን ዛሬ የሚዘህና we are the gunners 5 points clear ፈላው ጠብቂ። ገና በሜዳሽ መጥቼ ራሱ እቀውርሻለሁ አንቺ ራሱ ማለት ፈጣሪ መዝገን ክለቤ አይደለም ለሌላ ለቋጣሪዎች ማለት ነው። እኔ ሁላ ሊይዘው አልቻልኩም ብራዘር። ደንግጬ ገባለሁ፣ ጉድ ይሰራልኛል፣ በኮንፊደንስ ገባለሁ፣ አንዳንዴ ያስደነግጠኛል። ዛሬ ግን ኢዜ በቃ ጎሉን እስኪያገባ ድረስ እንዳለ ጥሩ አልነበረም። ከጎሉ በኋላ ግን ምርጥ ነበረ። ቪክተር ዮከሬሽ አስመስክሯል። ከዚህ በኋላ በምንፈልገው ሰዓት ነው ጎሉ የተመለሰልን። የቶተናም ደጋፊ ገና በ60 ደቂቃ ወንበር ባዶ ያደረገው የእንግሊዙ ኩራት ደርቢነት አለ እኮ ብራዘር። ክለብህን እስከ መጨረሻውም ተሰው አትወጣም። ነገር ግን አርሰናል ያን ሁላ አስገድዶ ህዝቤ ጨዋታው ሲያልቅ ነው ወንበር ባዶ ያደረገው። በሄደበት ስቴዲየም ሁሉ ወንበሮችን ባዶ የሚያደርገው የአርሰናል ደጋፊ 10,000 ኮፒሊንግ ካላረክ ይደብረኛል። በቃ ምንም የሚከብድ ነገር አይደለም፣ ገንዘብ አይደለም የምትለግሰው። ይሄን ቪዲዮ በደንብ ኮፒሊንግ አድርግልኝ። ይመቻችሁ። ለማንኛውም እንግዲህ ደጋፊዎቹ ከአርሰናል ጋር ከዚህ በኋላ መጫወት አንፈልግም የሚል እንግዲህ ባነር ይዞ ገብቷል። ከጨዋታው በፊት እንግዲህ ቲፎ አይታችኋል ብራዘር። ኬታባ በአንተ ቤት አደናብረሃል። ክለቤ እንደዚህ ነው በቃ ማይጨበጥ ማይዳ መድፈኞቹ የኖርዝ ለንደን ደርቢ ጨዋታን ከሜዳቸው ውጪ በቶተንሃም ሆትስፐር ስታዲየም ላይ በመግጠም 4-1 በሆነ ሰፊ ውጤት ማሸነፍ ችሏል። የመጀመሪያው ዙር ጨዋታ ሃይላይት የተመለከትን ነው የሚመስለው። በዚህ ጨዋታ ላይ መድፈኞቹ አርሰናሎች የተሻለ ፐርፎርማንስ ነበራቸው። ውጤቱም ይገባቸዋል ማለት ይቻላል 100% ማለት ነው። በመጀመሪያው 32ኛው ደቂቃ ላይ እንግዲህ ኤብሪቼ ኢዜ ጎል አስቆጥሮ ለመድፈኞቹ አርሰናሎች ቀላይ ማድረግ ችሎ ነበረ። ከዛ በኋላም ቶተንሃም ስፖርቶች ወዲያው ነበር በአንድ ደቂቃ ልዩነት 34ኛው ደቂቃ ላይ በምባኒ አማካኝነት ጎል አስቆጥሮ 1-1 ማድረግ የቻሉት ማለት ነው ጨዋታውን። ነገር ግን ከዛ በኋላ መልሶ አርሰናሎች በማገገም 3 ጎሎችን አከታትለው ማስቆጠር ችሎ ነበረ። በነገራችን ላይ ኮሎሞዋን ያስቆጠረው ጎል ላይ ካልጠበቅነው ተጫዋች ከዴክላን ራይስ ስህተት የተገኘች ጎል ነበረች። ከዛ በኋላ ነው መልሰው አርሰናሎች ማገገም የቻሉት ማለት ነው። 47ኛው ደቂቃ ላይ ዮከሬሽ ደገመ። በድጋሚ ኢዜ 61ኛው ደቂቃ ላይ እንዲሁም ደግሞ 94ኛው ደቂቃ ላይ መልሶ ዮከሬሽ በማስቆጠር ኢዜም ዮከሬሽም 2 ጎሎችን በማስቆጠር እንግዲህ ጨዋታውን 4-1 መርታት ችሏል ማለት ነው። በዚህም የፕሪሚየር ሊጉ መሪነታቸውን በ61 ነጥብ በማጠናከር ከማንቸስተር ሲቲ በ5 ነጥብ ከፍ ብለው መቀመጥ ችሏል ማለት ነው። ፈታኝ የነበረ ጨዋታ ይሆናል ተብሎ የተጠበቀ ጨዋታ ነበረ። ነገር ግን መድፈኞቹ አርሰናሎች በድንቅ ሁኔታ ነው ጨዋታውን መወጣት የቻሉት ማለት ይቻላል። ኢዜ ቶተንሃም ሆትስፐር ላይ እንዴት እንደሚቀነው እያስመለከተን ይገኛል። በሁለት ጨዋታዎች በሁለት የኖርዝ ለንደን ደርቢ ጨዋታዎች 5 ጎሎችን ማስቆጠር ችሏል። ዮከሬሽም ጥሩ ፐርፎርማንስ ነበረ። 2 ቆንጆ ጎሎችን ማስቆጠር ችሎ ነበረ። ለማንኛውም ለአርሰናሎች መልካም የሚባል ውጤት ይመስለኛል። ቀሪ ጨዋታ ያለው ማንቸስተር ሲቲ ሊድስ ዩናይትድን ከሜዳ ውጪ የሚገጥም ይሆናል ማለት ነው። ማሸነፍ የሚችል ከሆነ መልሶ በ2 የነጥብ ልዩነት ማጥበብ የሚችል ይሆናል ማለት ነው። ለማንኛውም እናንተ ስለዚህ ጨዋታ ምን ትላላችሁ?